ሰላም እንዴት ናችሁ? ዳገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ አደረሰን። በያላችሁበት መልካም የገና በዓል ይሆንላችሁ። ዛሬ በዓልም አይደለ የበዓል ውሏችን በትንሹ አሳያችኋለሁ። በተለይ አረብ ሀገር ያላችሁ በስራ ላይ የምታሳልፉ ቶቼ ለእናንተ መልካም የገና በዓል እንዲሆንላችሁ ከወዲሁ እመኛለሁ። የበዓል ውሏችን በጥቂቱ ላሳያችሁ። ሌላ ጊዜ በዓል ስናከብር ከጓደኞቼ ጋር ሰብሰብ ብለን ነበር የምናከብረው። ዘንድሮ እንደ አጋጣሚ ሆኖ አንድ ላይ ማክበር እድል አላገኘንም እና በዓሉን ለማክበር የሚያስፈልጉ ነገሮች መስራት እንጀምራለን። በትንሹ ዶሮ ልሰራ ነው። በዚሁ አጋጣሚ ሙያ መማር ለምትፈልጉ ለእናንተ የዶሮ አሰራርን በዚሁ ላሳያችሁ ነው። ዶሮ መስራት የሚያቅተው ይኖራል ወይ ካላችሁ፣ አዎ አይጠፋም። ስለዚህ ዶሮ ለመስራት የሚያስፈልገንን ግብአት አዘጋጅቻለሁኝ። ምንድን ነው የሚያስፈልገው ካላችሁ፣ በዋናነት ሽንኩርት ነው። ሽንኩርቴን ከትፌ እያበሰልኩኝ ነው። ሽንኩርቱን አነስ ያለ ዶሮ ስለምሰራ አነስ ያለ ሽንኩርቱን የተጠቀምኩትን ሽንኩርቱን እንደዚህ በምትመለከቱት መልኩ ስቲም አድርጌ ቆንጆ አድርጌ ካበሰልኩት በኋላ በርበሬ የጨመርኩት። ቀድሜ በርበሬ የጨመርኩበት ምክንያት በርበሬው ትንሽ የሚያቃጥል ነው። ለዛ ከሽንኩርቱ ጋራ በደንብ እንዲቁላላልኝ ብዬ ከዘይት ቀደም ብዬ በርበሬውን ጨምሬ ያለው። በርበሬውን በደንብ አድርጌ ካቁላላሁት በኋላ ነው ዘይት የምጨምረው። ዘይት መጠን አድርጌ ነው የምጨምረው። እኔ ዘይት ብዙ ሞድ ሰው አይደለሁኝም እና አስፈላጊም ነው ብዬ አላስብም ዘይት አብዝቶ መስራትና ዘይት በሚበቃኝ መልኩ በጥኜ ጨምሬ ዝንጅብልና ነጭ ሽንኩርት አብሬ ጨምሬ በደንብ አድርጌ አቁላላሁት ነው ምላችሁ። ከዛ ዶሮዬን ሄድ መለስ እያልኩኝ በደንብ አድርጌ አሸዋለሁ። እንደምታውቁት ዶሮ በደንብ መታሸት ይፈልጋል። ቁሌቱ በደንብ መብሰል አለበት። በዛ ላይ ሽንኩርቱ በእጄ የኮተፍኩት ስለሆነ እስኪ በስል ድረስ ሄድ መለስ እያልኩ ሌላ ስራዬን እየሰራሁኝ በዚህ መልኩ አቁላላዋለሁኝ። ዶሮ ሲሰራ በከሰል ሲሆን ደስ ይላል። ያው ከሰል የማግኘት እድላችን ሰፊ እንደሆነ ታውቃላችሁ። የሚያስፈልገኝ ቅመም ጨምሬያለሁ። ያው ዶሮ ላይ ያላችሁ ቅመም ጨምሩ፣ ምንም ማለት አይደለም። ዶሮ ብቻ ሳይሆን አጠቃላይ የምግብ አሰራር ህግ የለውም። ሁሉም በሆናቸውና በቀለለው መንገድ መስራት ይችላል። እኔ ቀለል ባለኝ መንገድ ነው የምሰራው። እንደዚሁ ውሃ በደንብ ካቁላላሁት በኋላ ሽንኩርቱና በርበሬ ዘይት አንድ ላይ በደንብ ካቁላላሁ በኋላ ውሃ እየከለስኩኝ በትንሹም እየጨመርኩኝ አቁላላዋለሁ። ከጎን ደግሞ አይብ እሰራለን። አይብ ለምን እንገዛለን? ንጹህ አይብ ቤት ውስጥ በዚህ መልኩ እናዘጋጃለን። አይብ ለመስራት ተጠቀምኩት እርጎ ነው። ቢገኝ ለበን ጥሩ ነበረ። ለበን ስላልነበረኝ የነበረኝ እርጎ ስለነበረ እርጎን በውሃ ቀጠና አድርጌ አነስ ባለ እሳት ጥጄዋለሁኝ። ጎን ለጎን ደግሞ የዶሮ ቁሌታችን ሄድ መለስ እያለን እንደዚህ እናበስለዋለን። ዶሮ ቀደም ብዬ አጥቤ አዘጋጅቼዋለሁ። ዶሮ ስገነጠል ቪዲዮ አልቀረጽኩኝም። የዶሮ መገንጠል ላይ በጣም ጎበዝ ነኝ፣ ግን ያ ቪዲዮ አልቀረጽኩም እና ዶሮውን አጥቤ አንጠፍጥፌ አዘጋጅቼው ነበረ። በዚህ መልኩ ዶሮዬን ጨምሬ ያለሁኝ። ዶሮ ከጨመርኩት በኋላ እሳቱን በጣም ቀነስ አድርጌ ቀስ እያለ እንዲበስልልኝ አቆየዋለሁ። ያው የዚህ ሀገር ዶሮ ረጅም ሰዓት አይፈጅም። ለዛ ነው ቁሌቱ በደንብ ረጅም ጊዜ ወስደን የምናቁላለው። ዶሮ ከዶሮ ጋር አብሮ የመብሰል እድል የላቸውም። ዶሮ በ10 ደቂቃ ውስጥ ነው የሚበስለው። ዶሮዬን እንደዚህ እያበሰልኩ ከጎን ደግሞ አይቡ በጣም አነስ ባለ እሳት ነው የምሰራው። እያዟዟርኩኝ ነው የማበስለው። ብዙ ጊዜ አይብ እዚህ አረብ ሀገር ያሉ ሰዎች ሲሰሩ ያየሁት ምንድነው በወተት አድርገው ይሰራሉ። በወተት የሚሰራው የአይብ እንትን አይልም። አይብ የሚመስል ነገር አይሆን፣ ወደ ጅብን ይመስላል። ግን አይብ መስራት የምትፈልጉ ሰዎች በሮብ ወይም በለበን ሞክሩት። በጣም ጽድት ያለ ቆንጆ አይብ ይወጣላችኋል። በእኔ የሆንባችሁ ሞክሩት። አያችሁ፣ አይቡ በዚህ መልኩ ቆንጆ ሆኖ ደርሶልኛል። ምንም አይነት ሎሚም ሆነ ምንም አይነት አቼቶ አልተጠቀምኩኝ። በራሱ ጊዜ አይቡ መብቃቱ ወይም ደግሞ በደንብ መስላለው የምታውቁት ውሃውን ወደ እንትኑ ይሄ ከስር ያለው ውሃ የሚመስለው አጓቱ በደንብ ጥልል ብሎ ውሃ ይመስላል። ከዛ በኋላ በቅቶታል ማለት ነው። ከበቃው በኋላ እናወርደዋለን። ዶሮ ደርሷል። አነስ ያለ ቅቤ ጨምሬበታለሁ። ዶሮ ቅቤ ሲኖረው ሞር ይጣፍጣልና አነስ ያለ ቅቤና ጨው የሚያስፈልጉትን ነገሮችን ጭምር አርጌ
ጭርስ አድርጌ ክድን አድርጌዋለሁ። በቃ ዶሮአችን ደርሷል ማለት ነው። በጣም በጣም ያምራል ብቻ ሳይሆን ይጣፍጣልን ብዬ ተስፋ አደርጋለሁኝ። ቀለል ያለና ምጥን ያለ ነው። በእርግጠኝነት ይጣፍጣል። ጣዕሙ ደግሞ ቀምሼ እነግራችኋለሁኝ። ዶሮ እንቁላል ያስፈልገዋል። 4-5 እንቁላላችን ጣል አድርገንበታል። ግዴታ አይደለም አይደለ? አዎ ግዴታ አይደለም። ከተገኘ ይጨምራል፣ ካልተገኘ ግዴታ አይደለም። አይቤን አያችሁት እንዴት ቆንጆ እንደሆነ። ይሄንን በማግስቱ ነው እንደዚህ ፍርፍር ብሎ የምታዩት። ውሃውን አንጠፍጥፌ ፍርጃ አድርጌ ጠዋት ስነሳ ጽድት ያለ ቆንጆ የሚያምር አይብ ሆኖልኛል። እንደዚህ እቃ ላይ ገልብጬ የሀገር ቤት የእናቶች አይብ የሚመስል ሆነዋል። ከዛ ትንሽ የጤና አዳም እንትኑ ለቃናው ቃና ነው የሚባል ለጣዕሙ ጣል እናደርግበታለን። ከዛ ዶሮችን እንደዚህ ጭልፍ እናደርጋለን። በዓል የት ነው የምታከብሩት ካላችሁም እናሳያችኋለን የት እንደምናከብር። ዶሮ እንደዚህ አነስ ባለ እቃ ቀንሰን ይዘን የሆነ ቦታ እንሄዳለን፣ አብረን እንሄዳለን። የምንወስዳቸውን እቃዎቻችን ሸከፍ ምናምን እናደርጋለን። ቤት ውስጥ ማክበር ይቻላል፣ ግን ደግሞ አሁን አየሩ ቆንጆ ስለሆነ ውጭ ወተን የምናከብረው። የምንወስደው እቃ እንደዚህ አዘጋጅተን ጉዞ ጀምረናል። እንደምታዩት ከተማው እጅግ በጣም ያምራል። በነገራችን ላይ ይሄንን ቪዲዮ የቀረጽኩት ስንሄድ ቀን አልነበረም፣ ስንመለስ ማታ ነው የቀረጽኩት። ቀን ስንሄድ እንዳጋጣሚ ያልቀረጽኩም ነበረ። ይሄ የማታው ቫይቭ ነው፣ በጣም ያምራል። በዓል የምናከብርበት ቦታ ደርሰናል። እቃችንን ምናምን ዘረጋግተን ፎፋ ብለናል። እንደነገርኳችሁ በዓል ዘንድሮ ጓደኞቼ የሉም፣ ከአንድ ጓደኛዬ ጋር ብቻ ነው የምናከብረው። እናም በዚህ መልኩ ፈርሸናል አይደለም የሚባለው፣ ፈራርሸን ቁጭ ብለናል። ቡናም ልናፈላ ነው፣ እዛው ቡና እናፈላለን፣ ሻይም እናፈላለን፣ ምሳ እንበላለን። እውነት ለመናገር ከሰው ጋር በዓል ለምዳችሁ እንደዚህ 1-2 ሆኖ ማክበር በጣም አይመጣም፣ ምንም የሆነ ስሜት አይሰጥምና ብቻ እግዚአብሔር ይመስገን በሰላምም ስላደረሰን። ትልቁ ዋናው ነገር እግዚአብሔር በሰላም ለዚህ ቀን ማድረሳችን ነው። ምሳችን በልተን ጨርሰናል። ያለንበትን ቦታ በጣም ነው የሚያምረው። በጣም ያምራል ስላችሁ ያው በጣም ነው የሚያምረው። አሁን ወቅቱም የብርድ ወቅት እንደመሆኑ መጠን ዙሪያው በአረንጓዴ አበባ ምናምን ሽብርቅርቅ ብለዋል። ምሳችን በልተን ከጨረስን በኋላ 1-2 ፎቶ ቀጭ ምናምን አለን። ያው የበዓል ፎቶ ይላቸዋል። ከዛ በኋላ እንደዚህ ቪዲዮ ለመስራት ሞከረን። ትንሽ መልክ ሰራን ምናምን ለቤተሰብ የሚላክ ፎቶ ምናምን ግድግዳውን ተደግፈን አበባውን ተደግፈን ምናምን ፎቶ ተነሳን። ተቁላላን ምናምን ነገርና ሽፎኔም እንደዚሁ ያምራል። ከኢትዮጵያ ነው ያመጣሁትና የሚያምር ሽፎን ነው ምናምን ልንገራችሁ ብዬ ነው። ሽፎን ትወዳላችሁ አሉ። ፎቶ ተነሳን፣ ቪዲዮ ቀረጽን። ያለንበት ቦታ በጣም የሚያምረውና የሚያምረው ቦታ ለእናንተ ማሳየት አለብን ብለን ፎቶችን ተነሳን። አዎ 1-2 ቀጭ ምናምን አደረግን። በዓላችን ይህንን ይመስል ነበረ። ለቀጣይ ዓመት እግዚአብሔር በሰላም ያደርሰን። እናንተም በያላችሁበት መልካም በዓል ይሆንላችሁ። ሰላም ቆዩን።